ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ የሸጠችው። ይህን ቪዲዮ በቲክቶክ ሲንሸራሸር ሳታዩት አትቀሩም። እንዴት አረቡስ ሚስቴም ናት ሰራተኛም ናት ካለ እንዴት ወደ ኢትዮጵያ ስትሄድ እንዴት ፈቀደ? ወልዳ ትመጣለች ምናምን የሚል ምክንያት። ይችኛዋ ደላላ ተብያዋ መቼም የኛ ሀገር ደላላ እንዳለ ጨካኝ ጀቦች ናቸው። ያው የታወቁ ነው። ሁል ጊዜ ማለት ነው። እንግዲህ ለሰውየው ለአረቡ እንግዲህ ሰራተኛ ከኢትዮጵያ አስመጥታ ለሱ አሰልፋ ሰጠችው ማለት ነው። እንግዲህ እዛም እየሰራችም እንደ ሚስትም እንደ ሰራተኛም ሆና እየኖረች አስረገዛት። ካስረገዛት በኋላ ሪፖርት ላይ ወደ ኢትዮጵያ እያሳፈረቻት የሆኑ ልጆች እንዴት እንደዚህ አረቡ አስረግዟት እንደዚህ ሆና እንዴት ትሸኛታለሽ የሚል ክርክር ግርግር ነበር። የሪፖርት ላይ ልጆቹ እየቀረጿት ማለት ነው። እውነት በጣም ነው የሚገርመው። ልጅቷ ደግሞ በዛ ላይ ህፃን ነገር ናት ስናያት ማለት ነው ቪዲዮ ላይ እና ሰራተኛም ከሆነች ሚስትም ከሆነች ለምን እዚሁ ሰውየው ጋር አትወልድም? እኔ እንደዛ ነው በራሴ የተሰማኝ ስሜት ማለት ነው። እና ልጅ ደላላዋ ተብዬ ራሱ ሽንጧን ይዛ ትከራከራለች ማለት ነው። እኔ አላስገባዋትም። አንድ ጊዜ ኢትዮጵያ ነው አርግዛ የመጣችው። ምንም ወላዋይ ናት። ሁለት አይነት ነው ወሬዋ ማለት ነው። እና እንደዚህ